ይስጥልኝ። ዶክተር ከፍሌ እንደጀኔ ይባላለሁ። የልብ ኢንተርቬንሽን ካርዲዮሎጂስት ነኝ። አሁን የምታዩት ኬዝ ብሩክ ጸጋዬ ይባላል። ወጣት ነው፣ ብዙ የሚሰራ ልጅ ነው። ግን ልቡ ላይ እና ወደ ሳምባ በሚሄደው ትልቅ ደም ስር የመርጋት ችግር ምክንያት ትንፋሽ ያጥረዋል፣ መንቀሳቀስ ይከብደዋል። በጣም ነው ያዘንኩት። ምክንያቱም ገና ትንሽ ልጅ ነው፣ ብዙ መስራት፣ ማደግ፣ መለወጥ የሚፈልግ የሚገባው ልጅ ነው እና ታሟል ሲሉኝ በጣም ነው ያዘንኩት። አገልጋይ ነው፣ የቤተክርስቲያን አገልጋይ ደግሞ በምንም መልኩ ቢሆን መታገዝ አለበት። እንኳን ታሞ አይደለም ኑሮውንም በመደገፍ ኦርቶዶክሳውያን እርስ በርስ እንተባበር መልካም። ብሩክ ላይ የተዋወቅነው የማውቀው በመሰንቆ ዝማሬዎችን ሲያገለግል ከዝማሬ ጀርባ ሲያገለግል ነው የማውቀው። ያው ቴክኖሎጂ ላይ ብዙ እውቀቶች ልምዶች አሉትና ያው ስቴጅ ላይ ስንገናኝ እሱ መሰንቆ ተጫዋች ሆኖ እኔ ክራር ተጫዋች ሆነን የሰራኋቸውን ሪከርድ ያደረኳቸውን እየመጣሁ አሰማው ነበረ እና ሀሳብ አስተያየት ይሰጠኝ ነበረ፣ ያበረታታኝ ነበረ። የቀኙ የልብ ክፍል በጣም ሰፍቷል። ምክንያቱም ወደ ሳምባ የሚሄደው ፐልማሪ አርተሪ ደም ስለረጋበት በቂ ደም አያገኝም ሳምባው። በዚህ ልቡ ላይ ከፍተኛ ተጽዕኖ አለው። ኖርማል ፕሬሸሩ በዚህ በኩል የሚያልፈው 25 መሆን ሲገባው የእሱ 115 ነው። ሲቪር ነው። ስለዚህ መፍትሄ የሚሆነው መድኃኒት አይደለም። ይሄ ነገር የረጋው ደም በከፍተኛ ሰርጀሪ ከሳምባው ደም ስሮች ውስጥ ተለቅሞ ይወጣና ትልቅ ለውጥ የሚያመጣ ሰርጀሪ ነው። ስለዚህ ቢታገዝ ለውጥ ያመጣል። ወጣት ነው። አመሰግናለሁ። ከመድረክ ጀርባ ያሉ ከዋክብት ናቸው። እንደ ብሩክ አይነት ሰዎች መድረክ ላይ የማይታዩ እንደኛ ማይታዩ፣ ሰባኪው ይታያል፣ ዘማሪው ይታያል። እነሱ ግን የመድረክ ድምቀት ናቸው፣ የአውደ ምሕረት ውበት ናቸው። ግን ከጀርባ ነው ያሉት እና ከጀርባ ያሉትን ችግር ሲገጥማቸው ወጥን መድረስና ማገልገል ለልጆቻችን በረከት እንድናተርፍ ነው ያደርጋል። በብሩክ ላይ የሆነውን ነገር ሲነግሩኝ በጣም አዝኛለሁ፣ በጣም ተሰምቶኛል። ግን መጽሐፍ ቅዱስ እግዚአብሔርን ለሚወዱት ደግሞ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ስለሚል ይህም ለበጎ ነው ብዬ ተቀብያለሁ። እጅግ ጸጋ የበዛለት የመሰንቆ ባለሙያ ነው። በአገልግሎት ነው የተገናኘ ነው። ስቱዲዮ እንዲሁም አውደ ምሕረት ላይ ባሉ አገልግሎቶች አብረን እያገለገልን እስካሁን አለን። እንግዲህ ከብሩኬ ጋር ለአገልግሎቱ ቅን፣ አገልግሎትን የሚወድ በቅንነት የሚያገለግል፣ በዛ ላይ ደግሞ ዝማሬዎቹ ጥሩ ዝማሬ እንዲሆኑ ከፍተኛ አስተዋጽኦ የሚያደርግ ልጅ ነው። ብሩክ ታሟል። በደንብ ልናሳክመው ይገባል። የልብ ችግር ነው ያለው እና የልብ ሕክምና ደግሞ ቀላል ወጪ ያስወጣም። ብዙ ገንዘብ ይፈልጋል፣ ትብብር ይፈልጋል፣ ጸሎት ይፈልጋል። ሁላችንም በአቅማችን ምንችል በጸሎት በገንዘባችን በሀሳባችን ብንረዳው ብንደግፈው የሚል ጥያቄ ነው ማቀርበው ለመመኑ። እኔም በአቅሜ ሁላችንም ብንረባረብለት መልካም። ለብሩክ ልብ ከልባችን እንድረስለት። ለብሩክ የልብ ከልባችን እንድረስለት። ለብሩክ ልብ ከልባችን እንድረስለት። ለብሩክ ልብ ከልባችን እንድረስለት።